ጠጉራችሁን እንዴት ማትረፍ እንዳለባችሁ ልንገራችሁ። እኔ ለትንሽ ነው ሊመለስ ሲል ያተረፍኩት ሳዑዲ አረቢያ የምኖር ሰው። እዚህ እንኳን ዱባይ ቀልድ የለም። ስልክ ስታወራ ካየህ ሙዲር አይፈቀድም። ሳዑዲ ግን አረቦች እንድታወራ ይፈልጋሉ። ጣጣ የለባቸውም። እየሰራህ የምትሰራው ስራ በነገራችን ላይ ለአለቆች አልታወቃቸውም እንጂ አሪፍ ነው። ቶሎ ነው የሚሄደው። ሰለቸኝ ሳትል አንተም በቃ አትንጠለዘዝ ምናምን ወሬህን እያወራህ ትሰራለህ። ምንድነው ማድረግ ያለባችሁ? ጠጉራችሁን የሚጎዳው ነገር እኔ ለትንሽ ነው ያተረፍኩት። በዚህ እንደምታዩት ሊሄድ ጀምሮ ነበረ። ጥምጣም አለ ከሻፍ ስልክ ይዛለሁ አረግና እንደዚህ አስራለሁ። እንደዚህ አድርጌ ጀዋኑ አጥተዋለሁ። ወዬ ነው ዝም ብለህ ወዬ ነው። ከዛ ይሄም አልኩና ይሄማ መሆን የለበትም አልኩና ከሻፍ ጣልኩ። ከዛ ትልቁን ጀዋል መማረግ ጀመርኩ። ይሄ አይደል ጀዋሉ እንደፈለክ ዝለል ጨፍር ስራ በቆፍር ራሱ ይወርቅ። ድምጡ እንዳይመስልህ የሰዎቹ የሚሰማህ አንተ የምታወራው ለነሱ በጣም አሪፍ ነው። እንደዚህ ስትሰራ ማለት ነው። ጭራሽ አይወርቅም። ምንም ይታረግ ማለት ነው። እንደዚህ ተመዛዥ ልብስ ከሆነ የምንለብሰው ታጥፈዋለህ። እንደዚህ ግን ጉዳቱን ልንገራችሁ። ዛሬ ድረስ እንትን የምልበትን ልቤን ያመኛል። ወላሂ አሁን ድረስ ልቤን ያመኛል። ይሄ እንትን የሚለኝ ማለት ነው። የዋሎ ይሄ እንትኑ ይሞቃል። ይሄ በተለይ አሁን አዲስ መጣው ስል ይግላል። ሲግል ይሄን ከዛ ሙቀቱ ጋር ልቤን በቃ አመኛላችሁ። እዚህ እንኳን አሁን ዱባይ ቀልድ ስልክ ማውራት ስተኛ ብቻ የስራ ስጨርስ ብቻ እንደዚህ በእጅ ታወራለህ እንጂ ቀን አትችልም ማለት ነው። ሳዑዲስ ግን እንደዚህ አድርጌ ለጥፌ እየዋልኩኝ ድረስ ልቤን ያመኛል ወላሂ ላዚም። ስለዚህ ጠጉራችሁ እንዲቆይ ከፈለጋችሁ ጥምጣም አትሰሩ። እንደገና ደግሞ የሞቀ ውሃ በሞቀ ውሃ ተታጠቡ። ከመታጠባችሁ በፊት በረሃ እንደኔ የምኖሩ ሰዎች ቀሪታችሁ በጀሪካን ነገር ታኖራላችሁ። ምክንያቱም በረሃ ስትኖር ማቀዝቀዣ የለም ምንም ነገር ስለሌለ ማለት ነው። ታኖሩታላችሁ። ከዛ በነገው ጠዋት ማታ ብታኖሩ ለምሳሌ ቀን ከሆነ የምታጠቡት ጨው ይጣፋል።